ሰላም ሰላም የተወደዳችሁ የዩቲዩብ ቻናል ቤተሰቦቼና ተከታታዮቼ እንደምን አላችሁ? እንደምን ቆያችሁ? እኔ ጋራ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ አጠር ያለ በጣም ጠቃሚ የሆነ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። ቪዲዮውን ስትጀምሩ እንግዲህ በመጀመሪያ ሰብስክራይብ እና ላይክ እንዲሁም ከቻላችሁ ሼር ማድረጋችሁንም አትርሱ። አበረታቱኝ፣ አዲስ ስለሆነ የጀመርኩት ማለት ነው እና አበረታቱኝ እላችኋለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ እንዴት አድርገን ምስር ወጥ መስራት እንችላለን በቀላል መንገድ የምለውን ነው ማሳያችሁ። እኔ የሰራሁትን ነው ማሳያችሁ ማለት ነው። እና ምስር እንግዲህ ብዙዎቻችን ምስር ወጥ ስንበላ ጨጓራችንን ያቃጥለናል ማለት ነው። እኔ ምስር ወጥ ስበላ በጣም ነው ጨጓራ የሚያቃጥለኝ እና ብዙዎቻችሁ እንደዛ ነው ብዬ አስባለሁኝ። ምስር ወጥ እንግዲህ በጣም ነው የሚያቃጥለው፣ ለምን እንደሆነ ያው ብዙ ጊዜ አላወቅንም እንጂ ማለት ነው። ግን እኔ ደግሞ መዳሜ ስሰራ ምስር ስሰራ ማለት ነው፣ እነሱም ምስር ስለሚጠቀሙ አሰሪዬ መዳሜ ምስር ስሰራ ስበላ ምንም አያቃጥለኝም። በጣም ወድጄ ነው እሷ ምሰራውን ምስር ምበላው ማለት ነው። እነሱ እንደኛ ባይሰሩም ግን ምስር ስለሚሰሩ እና ጨጓራዬን አያቃጥለኝም። ከዛ በኋላ ምንድነው እኔ ስሰራ ጨጓራዬን ያቃጥለኛል፣ እሷ ስሰራ ደግሞ ጨጓራዋን ማያቃጥለው ለምንድነው ብዬ ከዛ በኋላ እስቲ እኛ እንግዲህ ምስር ስናጥብ መጀመሪያ ምስሩን እንዘፈዝፈዋለን። ከዛ በኋላ በደንብ አድርገን እሽት አድርገን እናጥባለን አይደል? ደጋግመን ያው ለጽዳቱን ብለን እንደዛ አድርገን ነው የምናጥበው። እና መዳሜ ደግሞ ስታጥብ ያየሁትኝ ምስሩን እንግዲህ ቶሎ ብላ ትለቅመዋለች። ከዛ በኋላ ውሃ ውስጥ ትጨምራለች። ወደ ውሃ ጠባ አድርጋ ውሃውን ትደፋዋለች። ከዛ በኋላ እንደገና ደግሞ ደግማ ውሃ ታደርገዋለች። እሱንም አጠባ አድርጋ ትደፈውና ሶስተኛ ጊዜ ትደግመዋለች። ከዛ በኋላ ውሃውን ትደፈውና በቃ ምስሩን ወደ መስራት ትሄዳለች ማለት ነው። ከዛ እሱን ስበላ ደግሞ እኔ አያቃጥለኝም። ከዛ ለምን እንደዚህ አልሞክረውም ብዬ ለራሴ እንደዛ አድርጌ ምስር ወጥ ሰራሁኝ ማለት ነው። ይሄንን አንድ በአንድ እንዴት አድርጌ እንደሰራሁት ነው ዛሬ ማሳያችሁ። እንዲሁም ደግሞ ምስር ወጥ ብቻ አይደለም የሰራሁትኝ፣ ድንች ጨምሬበታለሁ። በጣም ነው የምጣፍጠው፣ እጅ ያስቆረጥማል። ስለዚህ እናንተም ትሰሩታላችሁ ብዬ ነው ቪዲዮውን የሰራሁላችሁ። በተለይ ደግሞ ስደት ላይ ያላችሁ እህቶቼ እና እንዲሁም ወንድሞች ማለት ነው ትሰሩታላችሁ ብዬ ነው ቪዲዮውን እኔ እየሰራው። በዛውም እስቲ ለምን ለዩቲዩብ ቻናል ቤተሰቦቼ አላሳያቸውም ብዬ ቀረጽኩኝ። እንዴት አድርጌ እንደሰራሁት ደግሞ እና እዚህ ጋር እንደምታዩት እንግዲህ በደንብ አድርጌ ቁሌቱን እያቁላለሁኝ ነው ያለሁትኝ። ሽንኩርት ስከትፍ አልተመቸኝም ነበረ ለመቅረጽ ማለት ነው። ያው ራሴ አይደለም ቀርጸው እንግዲህ ለወደፊቱ ካሜራማን እስከምቀጥር ማለት ነው። እና እዚህ ጋር የምታዩት እንግዲህ ምስር ነው። ከዛ በኋላ ማጥብበትን እቃ አዘጋጀሁኝ። ከዛ ምስሩን ጨመርኩኝ። ከዛ በኋላ ትንሽ ለቀምኩኝ ማለት ነው። ግን ምስሩ በጣም ንጹህ ነው። እዚች ጋር ደግሞ እንግዲህ በርበሬ አለች። ያው የስደተኞች በርበሬ ይቺን ነው የምታክለው፣ እንደ ሀገራችን አይደለም። እግዚአብሔር ሲፈቅድ ደግሞ ወደ ሀገራችን ገብተን ደግሞ በደንብ አድርገን እንሰራዋለን። እዚህ ጋር ደግሞ ድንች ጨምሬያለሁ አላልኳችሁም? ድንች አዘጋጅቸዋለሁኝ። ድንቹ በጣም ቆንጆ ድንች ነው። ከዛ በኋላ እንግዲህ ዋናው ላሳያችሁ የፈለግኩት ይህንን ፓርት ነው። ያው እዚህ ጋር እንደምታዩት ምስሩን ከለቀምኩኝ በኋላ ከዛ ውሃ ጨምሬበት ከዛ አጠብኩኝ። እንግዲህ እንደነገርኳቸው አጠብ ነው ማደርገው፣ ልክ እንዳልኳችሁ እንደ መልካሟ መዳሜ ማለት ነው። እና እንደዚህ አጠብ አድርጌ ከዛ ቶሎ ነው የደፋሁት እሱንም። ከዛ እንደገና ጨመርኩኝ። በጣም ሽትም አላረኩም። በቃ ምንም እኛ እኮ የምስሩ ከለሩ ራሱ እስኪለቅ አይደለም እናጥበው፣ ግን እንደዛ አላጠብኩኝም ማለት ነው እኔ። ከዛ የመጀመሪያ በውሃ ደገምኩኝ፣ እንደገና በውሃ ደገምኩ። ከዛ በኋላ 3 ነው ማለት ነው በውሃ ደጋግሜ ያጠብኩት። ከዛ በኋላ
እንግዲህ ወደ ድስጡ ነው የምጨምረው ማለት ነው። አንድ በአንድ አሳያችኋለሁኝ። እስከ መጨረሻ ግን ተከታተሉኝ። እንድትከታተሉኝ እስከ መጨረሻ በትህትና እጠይቃችኋለሁኝ። እንደምታዩት ነው። አንደኛው መጀመሪያ አጠብኩኝ፣ ከዛ ሁለተኛው መጠብኩ፣ ከዛ በኋላ ሶስተኛው መጠብኩኝ ማለት ነው። ምክንያቱም መዳሜ ልክ እንደዚህ ነው የምትሰራው እና እኔ አያቃጥለኝም ማለት ነው። አንዳንዴ እኔም አጥቤ እንደዚህ ልክ እሷ እንደምታጥብ አጥቤ እሰጣታለሁኝ ማለት ነው፣ እሷ ምግብ በምታበሰልበት ሰዓት እና እንደዚህ በማድረግ እስቲ ሞክሩት፣ እንደኔ በጨጓራ መቃጠል የምትቸገሩ ማለት ነው። ከዛ በኋላ ምስሩን ካጠብኩኝ በኋላ ወስጄ ወደ ድስት ጨመርኩኝ። ያዘጋጀሁት ቁሌት ላይ አደረግኩኝ ማለት ነው። እንግዲህ እያማሰልኩት ነው። ቆንጆ የሆነ ምስር ወጥ ዛሬ ሰርቼ እንግዲህ ልበላ ነኝ። እስከ መጨረሻው ከተከታተላችሁ ደግሞ ትጠቀሙበታላችሁ፣ እናንተም ትሞክሩታላችሁ ብዬ ነው፣ ላሳያችሁ ብዬ ነው። እስከ መጨረሻ ተከታተሉኝ እላችኋለሁ። ከዛ አማሰልኩኝ በደንብ አድርጌ ነው ያማሰልኩት እና ቆንጆ አድርጌ ከቁሌቱ ጋር አቁላለሁትኝ። ከዛ ድንቹን አጥቤ እንደዚህ በትላልቁ ከትፍ ያለውኝ ልክ ድንች ወጥ እንደምንሰራና በጣም ነው የምጣፍጠው፣ እጅ ያስቆረጥማል እና ሰርታችሁ ሞክሩ ለማለት ነው። ከዛ ምስሩን ትንሽ ካቆላለሁኝ በኋላ ድንቹን ጨመርኩኝ። ከዛ በኋላ አብሬ በደንብ አድርጌ አቆላለሁኝ። በደንብ አድርጌ ነው ያቆላለሁትኝ። ከዛ በኋላ እንግዲህ ይሄ ደግሞ ልጬ ያዘጋጀሁት ነጭ ሽንኩርት ነው። ይሄ ነጭ ሽንኩርት አዘጋጅቻለሁ። እዚህ ጋር ደግሞ ትንሽዬ ውሃ ጨመርኩት ማለት ነው ለማቁላላት። ከዛ በኋላ ደግሞ ከለስኩኝ። ከዛ በኋላ ደግሞ ያው ነጭ ሽንኩርት እጨምራለሁኝ ማለት ነው። ነጭ ሽንኩርት ትንሽ ትክትክ ሲል ተንተከተከልኝ። ከዛ በኋላ ነጭ ሽንኩርት እንግዲህ ልጨምረው አዘጋጅቻለሁ። ያዘጋጀሁትም ነጭ ሽንኩርት አሳያቸዋለሁ። ያው ምክንያቱም ነጭ ሽንኩርት በኋላ ላይ ያደረግኩት ያው በጣም ወጡን ያጣፍጠዋል ማለት ነው። ልታወጡ አካባቢ ነጭ ሽንኩርት ሲጨመር በጣም ነው የሚጣፍጠው። ወደቀብኝ እና በጣም ነው የሚጣፍጠው። ነጭ ሽንኩርት መጨረሻ ላይ ሲጨመር ይጣፍጣል። ማንኛውም አይነት ቅመም ነገር በኋላ ላይ ሲጨመር በጣም ነው የምጣፍጠው ከበርበሬ በስተቀር ማለት ነው። ግን ሌሎች የምትወዱ ካላችሁ ደግሞ መጀመሪያ ላይ መጨመር፣ ቁሌቱ ላይ መጨመር የምትወዱ ካላችሁም ደግሞ መጨመር ትችላላችሁ። እኔ ግን ሊወጣ ሲል ሲጨምር ማለት ነው የሚጣፍጠው፣ በጣም ምግቡ ጣም የሚኖረው ማለት ነው። ይሄ ደግሞ ዘንጅቢል ነው ማለት ነው። ያዘጋጀው ዘንጅቢል ነው። ያው በጣም ያጣፍጠው ወጡን። ከምንም በላይ ደግሞ ዘንጅቢል ነው፣ እንዲሁም ነጭ ሽንኩርት ነው ማለት ነው። ከዛ በኋላ በጣም ነው የሚጣፍጠው። እንግዲህ አሳምሬ ነው የሰራሁት ብዬ አስባለሁኝ። ሁለቱንም ነጭ ሽንኩርትም ጨምሬ ያለው፣ ከዛ ጨውም ጨምሬ ያለው ኦሬዲ መጀመሪያም ጨምሬ ያለሁኝ። ከዛ በኋላ ትንሽ ደግሞ ሲንተከተክ አወጣዋለሁኝ ማለት ነው። ይኸው ይህንን የምታዩትን ይመስላል። በስለዋል። ወይኔ በድንች ጋር በጣም ነው የሚጣፍጠው። ከዛ በኋላ እንጀራዬን አዘጋጀሁኝ ማለት ነው። እንግዲህ ወጡን ቀምሼ ላሳያችሁ ነው። እንግዲህ እየበላው ላሳያችሁ ነው ማለት ነው። ዛሬ የሰራሁት ወጥ በምስር በድንች ይህንን ይመስላል። ሞክሩት፣ በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው። ሞክሩት እላቸዋለሁኝ። እንግዲህ ይህንን ይመስላል። ይህንን ነው የሚመስለው። ቆንጆ አይደለም? ሀሳብ አስተያየታችሁን ደግሞ በኮሜንት ላይ አስቀምጡልኝ። ይህንን በሚመስለው መልክ ሰርቼ ቆንጆ አድርጌ ከዛ በኋላ በልቼዋለሁኝ ማለት ነው። በጣም ነው የሚጣፍጠው። ሞክሩት እላለሁ።